ኦኬ ሰላምና ጸጋ ይብዛላችሁ። አንድ ምክር ይዤ ወደ እናንተ መጥቻለሁ። አንደኛ በእኛ ህይወት ላይ የሚያስፈልጉና መደረግ ያለባቸው ነገሮች ጋር ሰዎች ይህን ሞቲቬት ይላሉ፣ ሞቲቬሽናል ስፒክ ያሉ በእንግሊዝኛ ያወራሉ። ከዚህ ጋር አያይዤ አንደኛ ሞቲቬት ማለት ከመንፈሳዊ ማነቃቃት የሚለው አያይዤ መናገር የሚፈልገው ነገር ተስፋ ማለት መጽሐፍ ቅዱስ ላይ ሲናገር ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 17 እስከ 18 ላይ የማይታየው እንጂ ከማይታየው ባንመለከት ቀላል የጊዜ የሆነውን መከራችን በክብር ለዘላለም ብዛት ከሁሉ መጠን ይልቅ ያደርገናል። የሚታየውን የጊዜው ነውና የማይታየው ዘላለም። እኛ በዚህ ላይ ስንመለከት ምንድነው የምንገልጸው? ተስፋ ነው ማለት አንዳንድ ጊዜ ሰዎች የራሳቸው ተስፋ ከእጃቸው አውጥቶ ይሰጣሉና ለሌላውም ያስረክባሉ፣ ለሰይጣንም የሚያስረክቡ አሉ፣ ለዓለም ለሁኔታዎች አሳልፈው ይሰጡዋል። በዚህ አጋጣሚ ዛሬ እኔ በጣም ጠንከር ባለ ሐሳብ መስጠት የሚፈልገው ነገር ስለ ተስፋ ሞቲቬት ማድረግ የሚፈልገው ነገር ብዙ ሰዎች ከዚህ ጋር ያይዛችሁ በህይወታችሁ ላይ ተስፋ በጣም ትልቅ ቁም ነገር ነው። ተስፋ ሳትቆርጡ ለማንም ተስፋ እንኳን ባለቤቱ የተስፋውን ቁልፍ ለማንም መስጠት አይችልም። ምክንያቱም ተስፋ ማለት እንግሊዝኛ ጊፍት ተብሎ የሚሰጥ ከእግዚአብሔር የተሰጠ ማለት የተስፋውን ቁልፍ ባጋጣሚ ችግሩም ሆነ በሽታውም ሆነ ጓደኛውም ሆነ ጎረቤት ሆነ ሐሳቡም ከወሰደ ያንን ተስፋ ቁልፍ እንደገና መውሰድ በጣም ያስቸግራል። አንዳንድ ጊዜ ሰዎች ራሳቸው ላይ ትልቅ ውሳኔ ይወስናል። ቶሎ ወስኖ ራሳቸውን ለመጉዳት የሚሮጡበት ምክንያቱ የተስፋ ቁልፍ ስለተወሰደ። ተስፋ ለማንም አይሰጥ። እኔ በዚህ አጋጣሚ መናገር ተስፋ ስለ ሳይኮሎጂ አስተማሪ ወይም ካትሪስ ተብሎ የሚመክር አስተማሪ ስለመጣ ማለት ነው። ተስፋ አንተ ውስጥ ተቀምጦ ኃይል ቦምባርድ አድርጎ ወይም ውስጥ ላይ የሆነ እየተሞላ እንደበቃ እየተነፋ ኳስ ንፋስ እንደሚሞላ በውስጥ ሞልተ አንተ በቃ ለራሴ የምትጠቀምበት ኃይል ነው። ይሄ ማለት በቃ ማድረግ እችላለሁ፣ መፈጸም እችላለሁ፣ ኃይል አለኝ፣ እኔ ብርቱ ሰው ነኝ፣ ጠቃሚ ነኝ፣ በቃ እኔ ባለ ተስፋ ነኝ፣ በቃ መስራት እችላለሁ፣ መለወጥ እችላለሁ የመነቃቃት ኃይል በውስጥ ስላለ ተስፋ አለ ማለት ነው። እነዚህ ነገሮች ግን ውስጥ ላይ ከሌሉ ከጠፉ ሰውየው የተስፋውን ቁል ለሌላ ዓላማ ወይም ለሌላ ጉዳይ አሳልፎ ሰጥቷል ማለት ነው። ተስፋ ያላቸው ሰዎች ምንድነው? ስሜታዊ ነው የሚሆነው። ተስፋ ያላቸው ሰዎች ብስጭታም ነው የሚሆነው። ተስፋ የሌሉ ሰዎች በጣም የሚጨነቁ ነው የሚሆነው። ተስፋ ያለው ሰዎች ለሰዎች ሸክም ይሆናል። ተስፋ ያላቸው ሰዎች ተስፋን ይቆርጣሉ። ቆርጦ ምንድነው ለሌላ ሰው በቃ ሸክም ሆኖ ለመኖር ይፈልጋሉ። ከጭንቃ ለመውረድ አይፈልጉም ማለት ተደግፎ ለመኖር ይፈልጋሉ። በቃ ተደጋፊ ሆኖ ለመኖር ይፈልጋል። ተረጂ ሆኖ ለመኖር ይፈልጋል። እግዚአብሔር ከዚህ አይነት መንገድ እናንተን ያውጣችሁ። ስለዚህ በህይወታችሁ ላይ በእውነት ተስፋችሁን ለማንም አትስጡ። በምትኖሩበት ህይወት ላይ ተስፋ ማለት ትልቅ ስንቅ ነው። ለነገ በአካውንት ላይ ከሚቀመጥ ገንዘብ ይልቅ በህይወታችሁ ላይ ከሚኖረው የተኛው ትርፍ ይልቅ ተስፋ ለማንም አትስጡ። መጽሐፍ ቅዱስም ተስፋ የሰጠ እርሱ ምን አለ? የታመነ ነው ይላል። ስለዚህ ታማኝ ሆኖ ነው ተስፋ የሰጠን። እግዚአብሔር ከሰጠን ባለውለታው ለኛ የሰጠውን እኛም ውለታችንም ተቀብለን በተግባር ላይ ማዋል አለብን። አንዳንድ ጊዜ ከወሰዱ በኋላ ለመመለስ የሚያስቸግሯል ማለት አስቡ። አንድ ሰው በሽተኛ ሆነ እንበል እና የሚታመም ሰው ተስፋ ለመመለስ ብዙ ጊዜ ዋጋ ይከፍላል፣ ብዙ ዘመን ዋጋ ይከፍላል። ከዚህ ሰው የተነጠቀው ምንድነው? የጤናው ተስፋ። እኔ መፈወስ እችላለሁ፣ እግዚአብሔር ነው የሚያውቀው፣ አልችልም፣ በቃ እንዲህ ሆኜ እየተጎዳው ነኝ፣ ሰውነቴ ከስቷል፣ ሕክምና ወስጃለሁ፣ ብዙ ለፍቻለሁ፣ ብዙ እንድን ያለ ብዙ ውጣ ውረዶች በህይወቱ ላይ ያመጣል። ተስፋ ግን የሚኖረው ሰው ለብሶ ከሚወጣው ልብስ፣ በልቶ ከሚኖረው ምግብ፣ ጠጥቶ ከሚረካው ውሃ ይልቅ በውስጡ ላይ እርካታ ስላለው ተስፋ በሚታደርጉት አጋጣሚ ሁሉ
ተስፋ ለማንም ስንቅ ስለሆነ አጋልጣችሁ አሳልፋችሁ አትስጡ። እንኳን ተስፋ የሚያስቆርጣችሁ ነገር በዚች ዓለም ናት ጎዶሎ ስለሆነች በብዙ እንኳን ፈጣሪያችን ጭምር ዋጋ ያስከፈለች ዓለም ስለሆነች እኛ ሰው ነን፣ ደካማዎች ነን። ስለዚህ በተለያዩ አጋጣሚ እኛን እየፈለጉ ዋጋ የሚያስከፍሉ ነገሮች አሉ። ስለዚህ ለዚህ ሳንፈራ ተግተን ባለንበት ዘመን ሁሉ ተስፋችን ለማንም ሳንሰጥ ለተጠራንበት ወይም ያለንበት ደረጃ ምክንያቱም በስራ ቦታ፣ በአገልግሎት፣ በትዳር፣ በምንሰራበት ስራ፣ በግል ይሁን በንግድ ዓለም ሊሆን በቃ በምናደርገው መስክ ሁሉ በምንቀመጥበት መስክ ሁሉ ተስፋ ለማስቆረጥ ሰይጣን በብዙ ይተጋል። የተስፋ ቁልፍ ለማንም አትስጡ፣ ተግታችሁ ስሩ። የተስፋ ባለቤት እግዚአብሔር ነው። እግዚአብሔር እናንተን ከጠበቀ እናንተን በምትኖሩበት ዓለም ላይ በምትኖሩበት ህይወት ላይ ተስፋችሁን ቁልፍ ለማንም አትስጡ። እኔ ብርቱ ሰው ነኝ፣ እኔ ባለ ራዕይ ነኝ፣ እኔ ተስፋ አለኝ። የነገ ተስፋ በእግዚአብሔር እጅ ነው። አልወርቅም፣ በወርቅም እነሳለሁ። ብርቱ ሰው ነኝ፣ ኃይለኛ ነኝ፣ መለወጥ እችላለሁ። በቃ ራሳችሁን ሞቲቬት አድርጉ። ከዚህ በተጨማሪ እግዚአብሔር እናንተን ይረዳችኋል። ጸልዩ፣ በርቱ፣ ትጉ። እግዚአብሔር አቅም ይሁንላችሁ ለማለት ነው። ወዳችኋለሁ። ሻሎም